ይሄ ቻናል ዋናው የተከፈተበት ዓላማ በህይወት መንገዳችን ላይ ብዙ ውጣ ውረዶች፣ ብዙ ስትራግሎች ይገጥሙናል። ያንን እንዴት ነው ማለፍ የምንችለው? ሰላም ሰላም ቤተሰቦች እንዴት ናችሁ? አለን ፈጣሪ ይመስገን። ስሜ አሸናፊ ተስፌ ይባላል። ዛሬ እንግዲህ በአዲስና ረዘም ባለ ቪዲዮ ነው የመጣሁት። እስካሁን ድረስ የምታውቁኝ በአጫጭር ቪዲዮዎች ነው። ቲክቶክ ላይም ዩቲዩብ ላይ እየጻፍኩኝ የመለቃቸው ቪዲዮዎች ነበሩ። ልክ እዚህ ጋር እንደምታዩት ማታያችሁት እዚህ ጋር ልክ እንደዚህ እንደምታዩት ነበር መለቀው። አሁን ግን ረዘም ባለ ቪዲዮ ከእናንተ ጋር እንደዚህ በድምጽ ለመምጣት ዝግጅቴን ጨርሼ ነው ወደ እናንተ የመጣሁት። እንግዲህ አሁን ላይ የምኖረው አዲስ አበባ ነው። ብቻዬን ተከራይቼ ነው፣ አነስ ያለች ቤት ተከራይቼ ነው የምኖረው። ለዕለት ጉርስ የሚሆነኝን ስራ እየሰራው ነው የምኖረው። ከዛ ውጪ ቲክቶክ አጫጭር ቪዲዮዎች ለቃለሁ። ልክ አሁን እንዳያችሁት አይነት ዩቲዩብ ላይ ለቃለሁ። ከዛ ውጪ ራሴን ለማሳደግ ካለሁበት ደረጃ ደግሞ ከፍ ብዬ ለመታየት ነው ዋናው አላማዬ። አሁን ያለሁበት ደረጃ ይሄ ነው። በህይወቴ ብዙ ነገሮችን አሳልፌያለሁ። ብዙ ውጣ ውረዶችን አልፌ ነው አሁን ላይ እናንተ ፊት ቆሜ እንደዚህ የማወራው። እናም ደግሞ የኔ ህይወት እናንተን ያስተምራል ያማምረናል ብዬም ስላመንኩኝና እናንተም ደግሞ ከኔ ጋር ሆናችሁ ያሳለፋችሁበትን ህይወት መንገድ ለሰው መማሪያ ይሆን ዘንድ አንድ ሰው እንኳን ከለወጠ በሚል ነው ይሄን ቻናል የከፈትኩት። እናም ደግሞ ከኔ ጋር አብራችሁ ማደግ አብራችሁ ህይወታችሁን አንድ ስቴፕ ከፍ ማድረግ የምትፈልጉ ሰዎች ይሄንን ቻናል ሰብስክራይብ እያደረጋችሁ አግዙኝ። ይሄ ቻናል ዋናው የተከፈተበት ዓላማ በህይወት መንገዳችን ላይ ብዙ ውጣ ውረዶች፣ ብዙ ስትራግሎች ይገጥሙናል። ያንን እንዴት ነው ማለፍ የምንችለው? እኔ አሁን እንደዚህ ወጣት ሆኜ አሁን ስታዩ ያው ልጅ ነው ሊመስላችሁ የምችለው፣ ግን በጣም ብዙ ስትራግሎች ውጣ ውረዶች አይቼ ነው ዛሬ ላይ እዚህ ጋር እናንተ ፊት ቆሜ የማወራው። እኔ ካሳለፍኩት ውጣ ውረድ ተነስቼ እናንተን ያስተምራል፣ እናንተን ያንጻል ብዬ ያመንኩበትን ነገር ከጥሩ አቀራረብና ከጥሩ ዝግጅት ጋር ፐርፌክት ባንሆንም እናንተ ያስተምራል ብዬ ያመንኩበትን እውነተኛ የህይወት መንገዴን ላይፌን ወደ እናንተ ለማምጣትና እናንተም ደግሞ እንድትማሩበት እናንተም ደግሞ ያሳለፋችሁትን የህይወት ተሞክሮ ደግሞ እኔን እንድታስተምሩኝ እንድንማማርና ይህ ቻናል የመማማሪያ እና ስትራግሎችን እንዴት ማለፍ እንደምንችል የተማማርን የተጋገዝን የምንሄድበት ቻናል ነው የተከፈተው። እናርጋለን፣ እንበዛለን። አብራችሁ ደግሞ ማደግ መለወጥ የምትፈልጉ ሰዎች ደግሞ ሰብስክራይብ በተኗን እየነካችሁ አብረን መጓዝ እንችላለን። ይኸውላችሁ እኔ ፍጹም አይደለሁም፣ ግን እውነተኛና የኖርኩበትን ህይወት ወደ እናንተ እውነተኛ በሆነው መንገድና ጉዞ አብራችሁ እጓዛለሁ። እናንተም ደግሞ አብራችሁኝ መሄድ የምትፈልጉ ሰዎች አግዙኝ፣ ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ሼር እያደረጋችሁ ተባበሩኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።